ኦኬ እሺ እሺ ጋር ማይር ቀጥላል። መንጌ ያለህ የእስራኤልን ባንዲራ ለምን አደረግ? ምን ችግር አለው? መንጌ ነው ወይ? ጥያቄ ነበረኝ ነቢያቱ ላይ አንድ ያስተናግድ። ችግር የለውም። በማውቀው መንገድ ትልቁ ላሉኝ አንድ ሞዴሬተሮች ዛሬ አንድ ትልቁ ላልኩኝ ኦኬ ሆኛለሁ እንዴ? እሺ ምን ይላል መሰለ? ማን አውቅ የሚታርጉ? እሺ ምን ይላል መሰሎት? ማን ነው መሰለ? የታለ? አረ መሰለ በለኝ። የመሰሎት ነው። አይ እኔ የቅድሙ ነው አለቀቀኝም። ለዛ እሺ ኖ ኖ ይልቀቅ። አሁን ምን ይላል መሰለ እዚህ ጋር? ምን ይላል መሰለ እዚህ ጋር? ሳኦል ዳዊትን በፍልስጤማውያን እጅ ይሰጥ ዘንድ አስቦ የንጉሥ ጠላቶች ይቀበል ዘንድ ማለትም ይሄ የትዳር ጥያቄ ነው እና ትዳሩን እንድቀበለው ማለት ነው። ይቀበል ዘንድ ከመቶ ፍልስጤማውያን ሸለፈት በቀር ንጉሥ ማጫ ብላችሁ ለዳዊት ንገሩ። ምንድነው ማጫ አይሻም ብላችሁ ለዳዊት ንገሩት ይላል። ዳዊት የመቶ ሰዎችን ሸለፈት እንዲያመጣ በሳኦል እየታዘዘ ነው። ሸለፈት ታውቃለህ? አውቃለሁ። ኦኬ። ከዛ በኋላ ምን አደረገ ዳዊት? ዳዊትና ሰዎቹ ተነስተው ሄዱ። ከፍልስጤማውያን 100 ሰዎች ገደሉ። 100 ሰዎች ገደሉ። ከዛ ዳዊትም ለንጉሥ አማች ይሆን ዘንድ ምንድነው ሰለባቸው። ምንድነው? አዎ ሰለባቸውን ሻምሶ አቀረበ። ከዛ በኋላ ልጁ እንዳረለት ሚልኮን እንዳረለት የዳዊት ተግባር ትክክል ነው። 100 ሰው ገሎ ከዛ በኋላ ቆረጠውና ከዛ በኋላ ምን አደረገ? ማጫ አድርጎ አቀረበው። ከዛ አገባ ማለት ነው። አንዲት ሴት ለማግባት 100 ሰው ገደለ። ከዛ ቆራረጣቸው። ይሄ ተግባር ትክክል ነው። የታዘዘው ነው እኮ ያደረገው። የታዘዘውን ነው ያደረገው። ማን ያዘዘው? ንጉሱ፣ የእስራኤል የመጀመሪያው ንጉስ ሳኦል። ለምሳሌ አሁን አንተ ማግባት ፈልገህ የልጅቷ አባት 100 ሰው ግደልና ከዛ በኋላ ሸለፈታቸውን ቆርጠ ይዘህልኝ ና ቢልህ እሺ ትሏለህ? አልለውም። ለምን አትለውም? ዳዊት ለምሳሌ እሺ ብሏል። እሺ ብሎ ቆርጦ አምጥቷል። አንተ ለምን አትለውም? መጀመሪያ እኮ ሰው ልጅ እኮ ፈጣሪ ሲፈጥረው ነጻ ፍቃድ አለው። ነጻ ፍቃድ አለው። መጀመሪያ መረዳት አለበት። አሁን ነጻ ፍቃድ አለው። ለምሳሌ ዳዊት ስለገደለ ዳዊት ለምሳሌ ገደለ ይላል። ለምሳሌ ሙሴ የግብፅ ግብፅ ላይ በሆነ ጊዜ እንትኖች እስራኤሎችን ሲያሰቃዩቸው በውጤ ብሎ ገደለው ይላል። ግብፃዊውን ከዛ ተሰደደ ይላል። ለምሳሌ ሙሴ በውጤ ያንን ሰው ስለገደለ እኔ እዚህ ጋር የሆነ ሰው እንትን ማለት አልችልም ማለት ነው። የሰው ልጅ እግዚአብሔር ሲፈጥር ነጻ ፍቃድ ሰጥቶታል። ሰው ስለገደለ ግደል እያልኩ አይደለም። ቆይ አልተረዳኸኝም። ሰውየው የልጅቷ አባት አላደርግም አልክኝ አይደለም? ከእንዴ መንጌ የልጅቷ አባት የሚጠይቀ ታደርጋለህ ስለ አላደርግም አልክኝ። አላደርግም አልክኝ። አዎ ለምንድን ነው የማታደርገው ነው ያልኩህ። ምክንያት ይጠይቃል ብያለሁኝ። አሁንም አላደርግም እኮ እያልኩህ እኮ ገባኝ እኮ። ምክንያትህን ንገረኝ። የማታደርግበት ምክንያት ከዚህ አንጻር አላደርግም በለኝ። ህሊናዬ ስለማይፈቅድ ነው። የሰው ልጅ እኮ እንዲያገናዝብ እናሰጡታል። ሁለተኛ ደግሞ ፈጣሪ ነጻ ፍቃድ ሰጥቷል። ለምሳሌ እኔ አሁን ሲኦልም የመግባት ገነትም የመግባት መፍታለ። ለምሳሌ እኔ ማለት ነው ህሊና ስለማይፈቅድ ነው። አመሰግናለሁ። ጨርሻለሁ። ከአንተ ጋር ያለኝን ጨርሻለሁ። የሰው ልጅ ይሄን ለማድረግ ህሊናው አይፈቅድለትም። ግን ደግሞ ዳዊት ህሊናው ፈቅዶለት ይህንን አድርጓል። ይሄ ማለት የዳዊት አይፈቅድለትም ብያልኩ ስለኔ ነው እያወራ። አመሰግናለሁ። ጨርሻለሁ። ስለኔ ነው እያወራ ያለው። ችግራችሁ እኮ ተጠይቁና ማለት ነው። ሚት ነው የምታደርጉት እግዚአብሔርን ለምሳሌ ጠየቀኝ፣ ስለኔ ነው እየጠየቀኝ ነው። እየመለስኩኝ ነው። እሺ ኤምሮን ለምሳሌ ማለት ነው። ኤምሮን ለምሳሌ አንድ ነገር ልጠይቅ። ለምሳሌ
አሁን ለምሳሌ የሰው ልጅ ከመጀመሪያ እንዳልኩ አንተም ነጻ ፈቃድ አለህ፣ እኔ ነጻ ፈቃድ አለህ ብያለሁ። አይምሮ ደግሞ የተሰጠኝ ለማገናዘብ ነው። ለምሳሌ ዝጋው እናንተ ንጽጽር እየሰራችሁ ነው። ንጽጽር እየሰራችሁ እያለ አንድ ለምሳሌ ከሌላ ሃይማኖት ያለ ሰው አገናዝቦ በአይምሮ ተጠቅሞ ለምሳሌ ይሄ ትክክል ነው ብሎ አንደኛው እንዲመርጥ ነው አሁን ንጽጽር መሰሩ። አንተም ለምሳሌ እዛ ጋር ዳዊት ለምሳሌ እንደዛ ገደል፣ አንተ ትገላለህ ወይ? ለምሳሌ አንተ እዚህ ጋር በእናንተ ቁርአን ላይ የተዘገበ ሊኖር ይችላል። አሁን መጽሐፍ ቅዱስ ደግሞ ማለት ነው መጽሐፍ ቅዱስ ሆነ መጽሐፍ ጥሩንም መጥፎንም ነው የሚዘገበው። ጥሩን ብቻ እንትን አይልም፣ ሁሉንም ነገር ለማስተማሪያ ስለሚያደርግ ማለት ነው። ገብቶሃል? እሺ እናመሰግናለን። ለማለት የሰው ልጅ ነጻ ፍቃድ ስላለው ለምሳሌ እዚህ ጋር አብዱል ፈታህ ማቅስ ስላደረገ አንተ ማቅስ አድርግ ብለህ አታደርግም እኮ። ገብቶሃል? ለምሳሌ ኢብራሂም ፀጉሩን ስላልተቆረጠ አንተ አትቆረጥ ብለህ አትቆረጥም። ለምን? የራሱ የሆነ ነጻ ፍቃድ ስላለ ማለት ነው። እሺ ገባ አንድ የምታደርገዋል ተመልሶ እናመሰግናለን። አትርቅ አንድ የሚታገጥ ጠብቅ። አንድ ጥያቄያችን የነበረው ዳዊት ለምንድን ነው አንድ ሚስት ለማግባት ብሎ 200 ወንድ ብልቱን የቆረጠው ነበረ? አንድ ራሱን ለማርካት 200 ብልቆ ሰው ቢሮ ተራሱ አይደል? የመጽሐፍ ቅዱስ ጸሐፊ የእግዚአብሔር ነብይ የአምላክ ልብ የተባለ ኢኒሜ ጨርሰናል። አቡኪ አለ ክርስቲያኖች አንዴ ሁላችሁ ይሞታሉና አሁን ተረኛ አቡኪ ስለሆነ አቡኪ ይቀጥል። እሺ አቡኪ መቀጠል ይችላል። ከላይ ከድር አለ እንትን ትላለህ ትቀጥላለህ። በቂ እሺ ከድር ይሰማል። ሰላም ነው? ሙስሊም ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰገባ ሰላም አለይኩም አትረን እንዴ? ሙስሊም ከሆንክ ብዬ አለው እኮ በሚዘን በኮሜንት ላይ ያወጡ ነበር። እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እንግዲህ ጥያቄ ካለህን መጠየቅ ትችላለህ። ጥያቄ ነበረኝና ኦኬ